ስትሮክ ሁሌም ተመሳሳይ አይነት ምልክት ላይኖረው ይችላል። ቶሎ የሚደረሰው ምልክቶቹን በማወቅ ነው። እነዚህ ምልክቶች ከልባችሁ አድምጡኝ። ምክንያቱም እንደተለመደው አይነት ፓራላይዝ መሆን ምናምን ላይሆን ይችላል የሚሰጠው ምልክቶቹን ልንገራችሁ። የመጀመሪያው ከፍተኛ የሆነ ራስ ምታት፣ በጣም ከፍተኛ የሆነ በህይወቴ እንደዚህ አይነት ራስ ምታት አሞኝ አያቅም የምትሉት አይነት ራስ ምታት ሊሰማ ይችላል። ብዙውን ጊዜ ሰዎች ከማይግሬን ጋር ይምታታባቸዋል። ነገር ግን ከፍተኛ የሆነ ራስ ምታት አንደኛው ምልክት ነው። ሁለተኛው ምልክት ደግሞ የንግግር መንተባተብ። ከዚህ በፊት እነዚህ ሰዎች ሲናገሩ ቀጥታ የሚናገሩ ሰዎች የዛን ሰዓት ግን የንግግር መንተባተብ፣ ምላሳቸው መያዝ የመሳሰሉ አይነት ምልክቶች ይታይባቸዋል። ሁለተኛው ደግሞ መምታታት ወይም ደግሞ ኮንፊውዥን መፈጠር። ይህም ደግሞ እያወራችሁ እያለ እነዚህ ሰዎች በመሃል የምትናገሩትን አይረዱ፣ የሚመልሱላቸው መልስ ከምትነጋገሩት ነገር ጋር የተዘበራረቀ መሆን ወይም ደግሞ ከምትናገሩት ነገር ጋር የማይመሳሰል አይነት ነገር መናገር፣ ነገሮችን ለመረዳት ማቃት፣ ምላሳቸው መተሳሰር፣ መናገር ማቃት የመሳሰሉ እነዚህ ሶስተኛው ምልክቶች ናቸው።